ሰላም ጤና ይስጥልን ክቡራን ተመልካቾቻችን ከከፋ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ሰለሞን ኪዳይ ነኝ። በቦንጋ ከተማ እየተከናወነ የሚገኝ የኮሪደር ልማት የከተማዋን ገጽታ ከማሳመር በተጨማሪ የአካባቢውን የሥራ ባህል የሚያጠናክርና ለሌላ የልማት ተግባር መነሳሳት የሚፈጥር ነው ሲሉ ሶስተኛ ዙር የአመራር ስልጠና በቦንጋ ማዕከል ሲወስዱ የነበሩ አመራሮች ገለጹ። አመራሮቹ በቦንጋ ከተማ እየተከናወኑ ያሉ የልማት ተግባራትንም ጎብኝተዋል። ፍጹም ተሾመ ተከታዩን ዘገባ ይዞታል። በአገር አቀፍ ደረጃ የህልም ጉልበት ለምርታዊ እድገት በሚል መሪ ሐሳብ ለአመራር አካላት ስልጠና መስጠት ከተጀመረ ውሎ አድሯል። በክልሉ የአስተዳደርና ፖለቲካ መቀመጫ በሆነችው ቦንጋ ከተማ ከዚህ ቀደም ክልል አቀፍ ስልጠና ሰላማዊ በሆነ ሁኔታ መጠናቀቁን መዘገባችን ይታወሳል። አሁን ላይ ሶስተኛ ዙር ስልጠና በከፋ ዞን ለሚገኙ መዋቅሮች የተሰጠ ሲሆን የመስክ ምልከታ በማድረግ የልማት ተግባራትንም መጎብኘት ተችሏል። የመስክ ምልከታው ሰልጣኞች ከንድፈ ሐሳብ ባሻገር የአስተሳሰብና የተግባር አንድነትን በማምጣት ከተሞክሮና ከልምድ እርስ በርስ እንዲማማሩ የሚያስችል ስለመሆኑም ይነገራል። የከተማው ኮሪደር ልማት ስራና ተያያዥ ጉዳዮችን በአጠቃላይ እንቅስቃሴን በተመለከተ የቦንጋ ከተማ አስተዳደር የመንግስት ዋና ተጠሪ አቶ ስዩም ወልደ ሚካኤል 23.5 ኪሎ ሜትር ለማልማት እቅድ ስለመያዙም ጠቅሰው አሁን ላይ የተከናወኑ የኮሪደር ልማት ተግባራት የህብረተሰቡና የአመራሩን በትብብር መስራትን ያሳየ መሆኑን ለጎብኚዎቹም ገልጸዋል። አገር 30 ከተሞች ሲመረጡ ቦንጋ ከተማም እንደ ሀገር 30 ከተሞች ውስጥ ተመርጦ አዲስ አበባ እየተሰራ ባለው ኮሪደር ልማት ላይ ልምድ ልውውጥ ሰፊ ልምድ ልውውጥ ተደርጓል። ያን መነሻ በማድረግ አቅደን በከተማችን እንደ ክልል ከተማ እንደመሆኑ መጠን 23.5 ኪሎ ሜትር በኮሪደር እናለማለን ብለን ወደ ተግባር ገብተናል። ስንገባ በዋናነት መጀመሪያ ጊዜ የህዝብ ውይይት ነው የተደረገው። የህዝብ ውይይት በምናደርግበት ሰዓት እያንዳንዱ መንግስት ሰራተኛ፣ አመራሩ፣ ነዋሪ፣ ነጋዴ፣ ሃይማኖት አባቶች፣ ወጣቶች በየደረጃ ያለው ማህበረሰብ ክፍል ውይይት አድርገናል። አቶ ስዩም አክለውም በኮሪደር ልማቱ ከተሞችን ለኑሮና ለስራ የተመቹ ዘመናዊ፣ ጽዱና ውብ ለማድረግ እየተደረገ ያለው ርብርብ ፓርቲው ዘመኑን የዋጀ የከተማ ልማት ተግባራትን በብቃት የሚተገብር ፓርቲ ስለመሆኑ ሀሳባቸውን ሰጥተዋል። ዙሪያ በሙሉ በሸራ የታፈነ በኮንቴነር የታፈነ መተላለፊያ መንገድ የሌለ ችግር ውስጥ ነው የቆየ ነው። ይህንን ችግር ለመቅረፍ በውይይት ከተማመንም በኋላ ሸራዎችን የማንሳት ኮንቴነሮችን የማንሳት በመቀጠል ትልልቅ የንግድ ቤቶችን መኖሪያ ቤቶችን ፊት ለፊቱን ሙሉ በሙሉ ቆርጠናል። ይህን ስንቆርጥ የነዋሪዎች በጎ ፍቃድ ታክሎ ለልማቱ ከኛ ጎን በመሆናቸው ምክንያት ይህንን አድርገን ከተማውን ፊት ከነበረበት የተወሰነ መንገድ መሄድ መቻል አለብን። አካባቢ እየተቀየረ ነው፣ አካባቢ እየተለወጠ ነው የሚለውን መሪ ሐሳብ የፓርቲያችን መሪ ሐሳብ ይዘን ይህን መነሻ በማድረግ የማጽዳት ስራ ከሰራን በኋላ 1 ኪሎ ሜትር ከላይ ከጫፍ እናንተ ከወረዳችሁበት ጫፍ እስከ ታችኛው ጫፍ ድረስ 1 ኪሎ ሜትር መንገድ ሰርተናል። ከነበረበት ደረጃ ውብ፣ ማራኪ፣ ለኑሮ ምቹ እናደርጋለን ብለን ነው እየሄድን ያለነው። የእናንተ ድጋፍም እጅግ በጣም ነው የምናመሰግነው። የሁሉም ወረዳዎች ድጋፍ፣ የማህበረሰቡ ድጋፍ ከፍተኛ ነው። ይሄ ፕሮጀክት እንግዲህ በእኛ ብቻ የሚያበቃ ሳይሆን በሁሉም ወረዳዎች፣ በሁሉም ከተሞች፣ በሁሉም ቀበሌዎች እንደ አንድ መሪ ተይዞ ሁሉም ቦታ ይፈጸማልና በመነሻነት ይሄ ነው እንግዲህ ያለን ያዝነው ፕሮግራም። የቦንጋ ከተማ ማዘጋጃ ቤት ምክትል ስራ አስኪያጅ አቶ በረከት ወልዴ በበኩላቸው የቦንጋ ከተማ እድሜ ጠገብ ከተማ እንደመሆኗ መጠን ታሪኳንና ህዝቦቿን የሚመጥን ልማት ለመተግበር መዘጋጀታቸውን ጠቅሰው ህዝቡም ከመንግስት ጎን በመቆም አሉታዊ አስተሳሰብ ያላቸውን እየተከላከለ ልማቱን እያፋጠነ ስለመሆኑ ተናግረዋል። ከተማችን ውስጥ ያሉ አጠቃላይ በግራና በቀኝ የነበሩ ይዞታዎች ላይ ያሉ ቅጥያ ቤቶችን፣ ኮንቴነሮችን፣ አጥር ኮሎኖችን በማፍረስ ለዚህ ፕሮጀክት ስኬታማነት ይበልጥ ድርሻ ነበራቸው የከተማ ነዋሪዎቻችን። ይህንን ድርሻ ተጠቅመን ዛሬ የምታዩትን ያማረች 1 ኪሎ ሜትር የአረንጓዴ ልማት የእግረኛ መንገድ እና እንደዚህ ውብ ፋውንቴን ለመስራት ችለናልና ይሄ ስራ እጅግ በጣም አድካሚ ስራ ነው። እንደምታዩት በቀላል የሰራ አይደለም። ይሄ ስራ ሲጀመር ትልቅ ነቀፌታ ነበረ። በምታዩት የፌስቡክ ጫጫታ ነበር። በተለመደው መንገድ ገንዘብ ለመብላት እንጂ ለመስራት አይደለም የሚል ትልቅ መልእክት ነበረ። እዛ መልእክት ላይ አጠቃላይ የከፋ ዞን አመራር በሚባል መልኩ ትልቅ ቁጭት ነበረበትና ዝም ብሎ በዋዛ ያልተሰራ 7/24 የኮሪደር ልማትን መርህ በመከተል የተሰራ ስራ ነው።
በአሁኑ ሰዓትም የኮሪደር ልማት 24 ሰዓታትን በመስራትና ከህብረተሰቡ ጋር በመተባበር ለመኖር ምቹ ማድረግ ማደስና ገጽታዋን በማሻሻል ረገድ የኮሪደር ልማት ስራው በመፋጠን ላይ እንደሚገኝም ተናግረዋል። የቦንጋ ከተማ የመጀመሪያ ዙር የኮሪደር ልማት ስራው የመሰረተ ልማት አውታሮችን በማስተሳሰር የተሰራ ሲሆን በቀጣይ ጊዜያት ቀሪ የኮሪደር ልማት የሚሰራባቸው የከተማ አካባቢዎች እንዳሉም አቶ በረከት ማብራሪያ ሰጥተዋል። በሁሉም በሁለቱም ሳይድ የነበረ የከተማው ነዋሪ ትልቅ ኮንትሪቢዩሽን አለ። ከ5.6 ሚሊዮን ብር በላይ የሚጠጋ ንብረቱን ያለ ካሳ አንስተውልናል። ካሳ ብንከፍል ኖሮ ይህን ስራ ማየት አንችልም ነበርና ኮሪደርን በባህሪው በካሳ ክፍያ የሚሰራ ስራ አይደለም፣ ህዝብ በማሳተፍ የሚሰራ ልማት ስለሆነ በግራም በቀኝ ያሉ ህዝቦች የሚገባው ድጋፍ ሰጥተውን ነው ይሄን ስራ ያየነውና እንግዲህ አጋርነት ከቀጠለ ኮሪደር የሚሰራ ስራ መሆኑን ልምድ እንድትወስዱ ነው። ከዛም ባሻገር ይሄ የመጀመሪያው የቦንጋ ከተማ ኮሪደር 1 ነው። ኮሪደር 2 በቡና ሙዚየም አለ። እሱን በቀጣይ ሰናይ ገለጻ እናደርጋለን። ሰልጣኞቹም በጎበኙት የልማት ስራዎች መደሰታቸውን ጠቅሰው በቀጣይም ተግባራዊ ለውጥ ለማምጣት እንዳነሳሳቸው ተናግረዋል። ልማቱ በእርግጥ ለቦንጋ ልማት ቦንጋንና ለማ አንድ ወር ደሞዝ ቆርጠን እየለማ ነው። የራሴው ሀብት የራሴው ገንዘብ መሆኑ ደግሞ ከምንም በላይ አስደስቶኛል። የሚነገረው በተግባር ማየቴ ደግሞ ከምንም በላይ በጣም ያስደስተኝ ሆኖ ነው ያየሁትና ቃልን በተግባር የሚባለው ነገር ተፈጽሟል ብዬ አስባለሁ። ከፓርቲያችንም አንጻር ያለው ነገር ተፈጽሟል ብዬ ነው የማስበው። ለቀጣይ ደግሞ ወደታች ወርደን ወደ ህዝቡም ወርደን አሁን በዞን ደረጃ ነው ያለውና በወረዳ ደረጃ እንደንሰራ እንደናሰፋ አሳይመንት የጣልብን ነው ብዬም ነው የማስበው። በአጠቃላይ በዛሬው ዕለት በዚህ ቦታ ተገኝቼ ጉብኝት ማድረጌ በጣም ራስን እንደ እድለኛ ነው የምቆጥረው። ምክንያቱም የዞናችንም የክልላችንም ዋና መቀመጫ በመሆኗ ማናቆን ነገር ጭምር ያየንበት አጋጣሚ በመሆኑ በጣም እድለኛ ነኝ ብዬ ነው የማስበው። እድለኝነት ብቻ ሳይሆን ምን ያህል ቃልን በተግባር ወደ መሬት አወርዶ መፈጸም እንደሚቻል በብልጽግና ማየት የቻልንበት አግባብ ነው። ለዚህም ቦንጋ ከተማ አስተዳደር በተጨባጭ ህዝቡን በተግባር በልማት ሰርቶ ማሳየትን ያረጋገጥንበት በሂደትም የገጠር ኮሪደርም ጭምር ወደ ታች ወርዶ ለመተግበር የሚያነሳሳ ነገር ጭምር ያየውበት አጋጣሚ ነው። ዛሬ በዚህ ቦታ ማለት ተገኝቼ የጎበኘሁት በጣም ደስ የሚል ነገር ማየት ችያለሁ። በተለይም ልማቱ በአካባቢ ልጆች መልማቱ ደግሞ ከምንጊዜውም በተሻለ በጥራት እንዲሰራና የራስ ሀብትና አቅምን በመፍጠር የተሻለ ኢኮኖሚ ለመገንባት እንደሚያስችልም ተሳታፊዎቹ ለከፋ ቴሌቪዥን አስተያየታቸውን ሰጥተዋል። በተመሳሳይ ዜና በአካባቢው ያለውን ጸጋ በመጠቀም የምግብ ዋስትናን ማረጋገጥ የሚቻል ስለመሆኑ በቦንጋ ከተማ እየተከናወኑ ያሉ የልማት ስራዎች ማሳያ ናቸው ሲሉ ሶስተኛ ዙር ስልጠና በቦንጋ ማዕከል ሲወስዱ የነበሩ አመራሮች ገልጸዋል። የህልም ጉልበት ለእምርታዊ እድገት በሚል መሪ ቃል ሲሰጥ በነበረው ስልጠና የተሳተፈው አመራሮች በቦንጋ ከተማ ክላስተር ማዕከል ተብሎ በሚጠራው አካባቢ ያለውን የልማት እንቅስቃሴም ጎብኝተዋል። ታምራት ኃይሌ ተጨማሪ አለው። ከተጎበኙ ስፍራዎች ውስጥ የቦንጋ ከተማ የክላስተር ማዕከል አንዱ ሲሆን በዚህ ማዕከልም ዘርፈ ብዙ የልማት ስራዎች እየተከናወኑ ይገኛሉ። የቦንጋ ከተማ ምክትል ከንቲባና የገቢዎች ጽሕፈት ቤት ኃላፊ አቶ ፍሬው አበበ በቦታው ተገኝተው ለሰልጣኝ አመራሮች ገለጻ ባደረጉበት ወቅት እንደተናገሩት በማዕከሉ ውስጥ እየተከናወኑ ያሉ ስራዎች የምግብ ዋስትናን ከማረጋገጥ በተጨማሪ ለብዙ ስራ አጥ ወጣቶች የስራ ዕድል የፈጠረ ማዕከል መሆኑን ተናግረዋል። በቆይታችሁ በርካታ ነገሮችን እንዳገኛችሁ ተስፋ አደርጋለሁ። ወደ እንደዚሁ ከክላስተር ማዕከል አንጻር ምንድነው ያለው ነገር እዚህ ውስጥ ምን ያክል ስራ ዕድል ተፈጥሯል፣ እንደዚሁም እዚህ ውስጥ ያሉ ኢንተርፕራይዞች በቁጥር ምን ያክል ናቸው፣ ምን አገልግሎት ይሰጣል የሚለውን አጠር ያለ ሀሳብ ለመስጠት ያክል ነው። ከዛ ውጪ በዚህ መድረክ ላይ እዚህ ቦታ ላይ የተገኛችሁ የዞን ከፍተኛ አመራር አካላት፣ የኮሌጅ ከፍተኛ አመራር አካላት፣ የከተማ አስተዳደር አመራሮች፣ የወረዳ አመራሮች፣ አስተባባሪ አካላት፣ ሰልጣኞች እንኳን በድጋሚ በሰላም ወደ ቦንጋ ከተማ መጣችሁ። እንግዲህ ወደ እንትኑ ከመግባቴ በፊት ይሄ ሄክታር የዚህ የክላስተር ማዕከሉ አጠቃላይ ይዞታ ወደ 5.73 አካባቢ ሄክታር ነው የሚሸፍነው። ክላስተር ማዕከሉ ያረፈበት ኤሪያ በይዞታ ደረጃ ወደ 5.73 ሄክታር አካባቢ ነው። ከዚህ አንፃር ወደ 9 ኢንተርፕራይዞች አሉበት ማለት ነው። 9 ኢንተርፕራይዝ ማህበራትን ያቀፈ ነው ይህ ክላስተር ማዕከል።
ከዛ ውጪ በአግሮ ፕሮሰሲንግ 3 ማህበራትን እንደዚሁም በማኒፋክቸሪንግ ዘርፍ 6 የሚጠጉ ማህበራትን ይዞ የሚንቀሳቀስ ክላስተር ማዕከል ነው ማለት ነው። ከዚህ አንፃር እዚህ ያሉትን እንግዲህ ስንመለከት በርካታ ስራ ዕድልም የፈጠረ ነው። የክላስተር ማዕከል መንግስትን ከማገዝ አንፃር በስራ ዕድል ፈጠራ ላይ በርካታ ድጋፎችን ያደርጋል። በቋሚም በጊዜያዊም በርካታ ስራ ዕድል የተፈጠረበት እንደሆነ ማየት የሚቻልበት ሁኔታ ነው ያለው። ከዚህ አንፃር ወደ 231 የሚጠጋ ቋሚ ስራ ዕድል ፈጥሯል ማለት ነው በክላስተር ማዕከል በሁሉም ዘርፍ ላይ። እዚህ ጋር እንደምታዩት የሃኢቲ ዳቦና እንጀራ ማምረቻ አለ። በመቀጠል ማኒፋክቸሪንግ ዘርፍ ላይ እንደዚሁም ሌሎችም ስራዎች አሉ። ከዛም ውጪ የእንጨትና ብረታ ብረት፣ ቅመማ ቅመም ወዘተ የመሳሰሉ ስራዎች አሉና በጉብኝት ወቅት ለእናንተ በደንብ የማህበሩ አስተባባሪ አካላት የሚያብራሩ ይሆናል ማለት ነው። ከዚህ አንፃር በጣም ደግሞ እጅግ በጣም በኋላ ስታዩም ስትጎበኙም የምትረኩበት አንድ ስራ አለን። በቅመማ ቅመም ዘርፍ ከ4000 በላይ ሴቶችን ያሳተፈ 4 ወረዳዎች ከዛም በላይ ወረዳዎችን ያሳተፈ ከ4000 በላይ ሴቶችን ያሳተፈ በቅመማ ቅመም ዘርፉ በርከት ያሉ ስራዎች በዚህ ክላስተር ማዕከል ይገኛሉ። በጥቅሉ እንግዲህ ይሄ ክላስተር ማዕከል በርካታ የስራ ዕድል የፈጠረ እንደዚሁም ተሞክሮ ሊሆኑ የሚችሉ ለዞን፣ ለክልል፣ ለሀገርም ጭምር ሊተርፉ የሚችሉ ስራዎች ያሉበት እንደመሆኑ መጠን ጥሩ የጉብኝት ጊዜ፣ ጥሩ የልምድ መቀሰሚያ ጊዜ ይኖራችኋል ብዬ ተስፋ አደርጋለሁ። ከዚህም ስትወጡ ከተማ ላይ ኮሪደር ልማት ስራችን አለ። እሱንም ስትጎበኙት ወደ እናንተ አካባቢ በመውሰድ ይህንን ተሞክሮ በማስፋት በርካታ ከስልጠናው ባሻገር በርካታ ልምዶችን ትቀስማላችሁ ብለን እናስባለን። በዛውም ልክ ወደ ላይ ወጣ ስትሉ ወደ ጎጎማ አካባቢ ለዚህ በወተት ልማት ዘርፉ የተሻሉ እንቅስቃሴዎች አሉ። እሱን የምትጎበኙ ይሆናል። በጥቅሉ ያው በዛ ልክ እየጎበኛችሁ ወደ ግንቦ የምትሄዱበት እንደሆነ መረጃ አለኝ። ስለሚኖረን ቆይታ ጥሩ ጊዜ እንድናሳልፍ ተስፋ አደርጋለሁ። አመሰግናለሁ። በጉብኝቱ ወቅት ካነጋገርናቸው ሰልጣኝ አመራሮች ውስጥ አንዳንዶቹ በሰጡት አስተያየት እየተሰሩ ያሉ የልማት እንቅስቃሴዎች ተስፋ ሰጪ መሆናቸውን ገልጸዋል። አማሪ ስራ ነው ያየነው ዛሬ። ያው እዚህ የመጣው አጠቃላይ ሰልጣኝ አመራር ነው ያየናቸው። ያው በጣም ትላልቅ ደስ የሚሉ ስራዎች አሉ። እዚህ ብቻ ተሰርቶ የሚቀሩ ሳይሆን በየወረዳቸውን ወስደን ብንሰራ ውጤታማ ልንሆን የምንችላቸው በጣም ብዙ በርካታ ስራዎችን ያየነው። በተለይ አሁን ተምሮ ቤት የተቀመጡ ልጆችን በኢንተርፕራይዝ አደራጅተን ብናስገባ በብዙ አንግል ያው ውጤታማ የሚሆኑበትን ስራ ስላየን እኔ በጣም እጅግ በጣም ነው ደስ ያለኝ። ያው እንደምታዩኝ እኔም ወጣት ስለሆንኩኝ ታች ወርደን ወጣቶችን አደራጅተን ይህንን ስራ ብናሰራቸው ያው በጣም ተጠቃሚ የሚሆኑትን ስራ ነው ያየነው እና በጣም ደስ የሚል ስራ ነው ያየነው። እጅግ በጣም ጥሩ ስራ ነው ያየሁት። ይህን ስራ ወስጄ ከባልደረቦቻችን ጋር አብረን ወስደን እኛ አካባቢውን ለማስፋፋትም ጥረት እናደርጋለን። እኛ ደግሞ በጣም ድንቅ ነገር ነው ያየነው። ቦንጋ አካባቢ አልፎ በከፋ አካባቢ እንደዚህ አይነት ነገር አይደለም ብዬ በእኛ ውስጥ ያለው ነገር እኛ ተመልሰን ያላየንበት አጋጣሚ ነበረና አሁን በዚህ አጋጣሚ ይሄን በማየት እጅግ በጣም ደስ ብሎኛል። ለቀጣይም ከዚህ የተሻለ ነገር እያደገ ይሄዳል ብዬ ተስፋ አደርጋለሁ። እዚህ በዞናችን ውስጥ ያው የልማት ስራዎችን በተመለከተ ጥሩ ናቸው። ይሄንን ወስደን ዳቦ ቤት አይተናል። እንደው በልተንም ማለ እግዚአብሔር ይስጣችሁ የልማት ትሩፋቶችን አይተን በየወረዳችን በየቀበሌያችን በየልማት ቡድናችን ወስደን ከሰራን ከፋን ያው ሌሎች እርሳባ እንዳትመስል ማናደርግበት ነገር የለምና ያው ህልማችን እናሳካለን የሚል ነገር ነው ያለኝ። የተግባሪና የአስተሳሰብ አንድነትን በማዳበር ሁለንተናዊ ብልጽግናን ለማረጋገጥ በትኩረት መስራት እንደሚገባም አሳስበዋል። እያንዳንዱ ወጣት እያንዳንዱ ማህበረሰብ ተደራጅቶ በተደራጀ ኃይል በተደራጀ አኳኋን መስራት እጅግ በጣም ለውጥ እንዳለው በተደራጀ መንገድ ደግሞ ስንሰበሰብ አቅም እንደሆነ የተደራጀ ኃይል መፍረስ እንደማይችል የተደራጀ ኃይል የት መድረስ እንደሚችል ህልም ያለ ትውልድ ለመሆንም ራሱ መደራጀት አስፈላጊ መሆኑን ማስተማር ግንዛቤ መስጠት ከኛ ከሁላችን የሚጠበቅ ነገር ነው። ጥሩ ነው። ያው እኔ በበኩሌ ከዚህ የወሰድኩት ነገር ቢኖር ለወጣቶቻችን ይሄንን ነገር ማየት ብቻ ሳይሆን መተግበርም ጭምር እንዳለብን ለሴቱና እናቶቻችን ያው በዛም ብዙ ድሃዎች አሉ።
ድሃዎች አሉንና እነሱን የማብቃት ስራ ከዚህ ካየነው ስራ የማብቃት ስራ እንድንሰራ ነው እኔ በበኩሌ ወሰድኩት። ያው አሁን በተለይ ለወጣቱ ማህበረሰብ ነው መልእክት ማስተላለፍ ነው የሚፈልገው። ያው ተምሮ ቤት ከመቀመጥ በመንግስት ያመጣውን እድል ተጠቅሞ በኢንተርፕራይዝ ተደራጅተው እነዚህ አይነት ስራዎችን ቢሰሩ በጣም ተጠቃሚ የሚሆኑትን እንደሚሆኑ ነው እኔ ልመክራቸው የሚገባው። አሁን ሰው ተምሮ ግዴታ የመንግስት ስራ ነው ወጣቱ እየጠበቀ ያለው፣ ግን በእንደዚህ አይነት ስራም በጣም ውጤታማ ሆኖ በጣም አሪፍ የሆነ ስራ መስራት እንደሚችሉ ነው ልመክራቸው የሚገባው። መንግስት የሚያመጣውን እድል ቢጠቀሙ ወጣቱ በኢንተርፕራይዝ ቢደራጅ። ስለዚህ ይሄንን ነው ለወጣቱ ነው የማስተላልፈው። ሌላው ማህበረሰብም ቢሆን እንደዚህ አይነት ስራ ቢሰራ በጣም ተጠቃሚ እንደሚሆነው በጣም በተለያዩ ማህበራዊ ዘርፍ ነው አሁን እዚህ እየተሰራ ያለው። በእንጨት ስራም በተለያዩ ቅመማም በተለያዩ ስራዎችም ነው ስራውን ያየነው ነውና እያየንም ያለ ነው። በዚህ ደግሞ ሌላው ማህበረሰብ ቢሰራ ተጠቃሚ እንደሚሆን ነው እኔ በዞን ደረጃ 30.5 ኪሎ ሜትር የኮሪደር ልማት እንደሚከናወን የከፋ ዞን ከተማ ልማትና ኮንስትራክሽን መምሪያ አስታወቀ። በሀገር ደረጃ በጠቅላይ ሚኒስትር ዶክተር አብይ አህመድ ሀሳብ አመንጭነት የተጀመረው የኮሪደር ልማት ሊሰራባቸው ከታቀዱ 30 ከተሞች አንዷ ቦንጋ ስለመሆኗም የከፋ ዞን ከተማ ልማትና ኮንስትራክሽን መምሪያ ኃላፊ አቶ አሸናፊ አዲሱ ተናግረዋል። በኮሪደር ልማት የቦንጋ ከተማን በሁለት ፈረቃ በማልማት አሁን ለጉብኝት ማድረስ መቻሉንም ገልጸዋል። የከፋ ዞን ከተማ ልማትና ኮንስትራክሽን መምሪያ የተሰጠን ትልቅ ኃላፊነት አለ። ከዛ ውስጥ በተለይ ይሄኛው የኮሪደር ልማት ስራን በተመለከተ በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ሀሳብ አመንጭነት እንደ ሀገር ተጀምሮ በአዲስ አበባ ከተማ አስተዳደር ላይ በፍጥነት ተግባራዊ የሆነ ስራ ነው። ከዛ በመቀጠል የከፋ ዞን ዋና ከተማ የሆነችው ቦንጋ ከተማ እንደ ሀገር ከተመረጡት ከተሞች ውስጥ አንዷ በመሆን የዚህ የኮሪደር ልማት ስራ አካል በመሆኗ የከፋ ዞን መንግስት ከፍተኛ ትኩረት በማድረግ ከቦንጋ ከተማ አመራር ጋር በመነጋገር የዚህ የሀገራዊ የክቡር ጠቅላይ ሚኒስትራችን ኢኒሼቲቭን ቦንጋ ከተማ ላይ እውን ለማድረግ ከዲዛይን ስራ ጀምሮ የዲዛይን ግምገማ ስራ እንደ ከፋ ዞን መንግስት በጥልቀት ሲገመገም ክትትል ሲደረግ የመጣ ስራ ነው። ለዚህም ክቡር የዞናችን ዋና አስተዳዳሪም የዞናችን የፓርቲ አመራሮችም ከፍተኛ ትኩረት በማድረግ በየቀኑ የዚህ የቦንጋ ኮሪደር ልማት ስራውን እየገመገሙ እየተከታተሉ የተሰራ ስራ ነው። ይህን ስራ ልዩ የሚያደርገው እንግዲህ ቦንጋ ከተማ ላይ እስካሁን ቦንጋ ከተማ ላይ በማታ እስከ 6 ሰዓት ድረስ የተሰራ ስራ የለምና ይሄ ለቀሪ ፕሮጀክቶችም ትልቅ አስተማሪ በሆነ መልኩ ከምሽቱ 4 ሰዓትና 6 ሰዓት ድረስም በሁለት ፈረቃ ስራዎች የተሰሩ ነው ዛሬ በፍጥነት አልቆ ለዚህ ለጉብኝቱ የበቃውና ስለዚህ ይሄን ሰልጣኞቹ በዋናነት በፍጥነት ተጀምሮ ያለቀውን የኮሪደር ልማት ስራውን እንዲያዩና ቀጣይም ወደ ታች በመወርዱበት ጊዜ ወደ ራሳቸው ይዞ የሚወስዱት ነገር አለ ተብሎ ስለታሰበ ነው ይሄ ለይታ የበቃውና ልማቱ በቀጣይ በዞኑ ባሉ ሁሉም ከተማ አስተዳደሮች ተግባራዊ የሚሆን ነው ያሉት ኃላፊው ቦንጋ ከተማ 23.5 ቀሪ 7 ኪሎ ሜትር ደግሞ በአራት ከተማ አስተዳደሮችም እንደሚለማ ጠቁመዋል። አምስቱ ከተማ አስተዳደሮች ላይ የኮሪደር ልማት ስራ በመጠንም ቢሆን ቢለያይም ይሰራል ተብሎ ነው ታሳቢ የተደረገው። እኛም እንደ ዞን ከተማ ልማትና ኮንስትራክሽን መምሪያም የእቅዳችን አካል ያደረግነው አጠቃላይ እንደ ዞን ወደ 30.5 ኪሎ ሜትር የኮሪደር ልማት ስራ በዞናችን ደረጃ እናለማለን ብለን እቅድ ይዘናል። ከዚህ ውስጥ በጣም ትልቁን ድርሻ የሚይዘው ቦንጋ ከተማ ነው። ቦንጋ ከተማ ወደ 23.5 ኪሎ ሜትር ይለማል ተብሎ ነው የተያዘው። ከዛ ውጭ ቀሪ አራቱ ከተማ አስተዳደሮች ዋቻ ከተማ አስተዳደር 2 ኪሎ ሜትር፣ ሽሽንዳ ከተማ አስተዳደር 2 ኪሎ ሜትር፣ ደካ ከተማ አስተዳደር 1.5 ኪሎ ሜትር፣ አውራዳ ከተማ አስተዳደር 1.5 ኪሎ ሜትር ሆኖ የሚሰራ ይሆናል። ከዚህ ጋር ተያይዞ ደግሞ አስፋልት ያላቸው ከተሞችና አስፋልት የሌላቸው ከተማ አስተዳደሮች ምን አይነት የኮሪደር ስራ ነው የሚሰሩት የሚለውንም እንደ መምሪያ አስቀድመን ተግባብተን አስፋልት የሌላቸው አካባቢዎች ላይ የሚሰራው ስራ አስቀድሞ የዲዛይን የማዘጋጀት እንደ ሁኔታው መሰራት አለበትን ስራ
እየተነጋገርን የመጣንበት አግባብ ነው ያለው። ይሄኛው ዛሬ ያየናል ነው የቦንጋ ከተማ ላይ የተሰራው የመጀመሪያ የኮሪደር ልማት ስራ ነው። ይሄኛው ስራ ሲያልቅ የሁለተኛ ምዕራፍ ስራ በጣም በአጭር ጊዜ ውስጥ የሚጀምር ነው መሆኑ። ለተግባራዊነቱም የዞኑ መንግስት ልዩ ድጋፍና ክትትል እንደሚያደርግ የገለጹት የመምሪያው ኃላፊ አቶ አሸናፊ አዲሱ በሶስተኛ ዙር የአመራር ስልጠና ተሳታፊዎች ጎብኝተው ተሞክሮ እንዲቀስሙ ታልሞ መሆኑንም ተናግረዋል። በዋናነት የዚህ የሶስተኛ ዙር የአመራር ስልጠና ላይ ያለውን አመራር ወደዚህ ቦታ መጥቶ ማሳየት በዋናነት የተፈለገበት ዋና ዓላማ ቢኖር እነኚህ የከተማ አስተዳደር መዋቅሮች በፍጥነት ከዚህ ወርታች ሲሄዱ ትላንት ቦንጋ ከተማ ላይ የነበረውን የመጨናነቅ መተላለፊያ መንገድ ላይ የነበረውን ችግር ሁላችንም እናውቃለንና ይሄን ተሞክሮ በአጭር ጊዜ ውስጥ ወርታች ወስዶ በፍጥነት ተግባራዊ እንዲያደርጉ በዋናነት የታሰበው ይሄ ስለሆነ አመራሮች ይሄን ካዩ በኋላ ወርታች ሲወርዱ ከተማ አስተዳደር ላለው ሁሉም አመራር አካላት ልክ እንደ ቦንጋ ተረባርበው የታች የመዋቅር የኮሪደር ልማት ስራ መስራት እንዳለባቸው በዚህ አጋጣሚ ጥሬ ማስተላለፍ ፈልጋለሁ። የምግብ ዋስትናን ለማረጋገጥ የቴክኖሎጂ አጠቃቀማችንን ማዘመን አለብን ሲሉ የጠሎ ወረዳ ዋና አስተዳዳሪ አቶ አትርሴ እሸታቸው ገለጹ። በጠሎ ወረዳ በጥሁር ባዮቴክ መንግስታዊ ያልሆነ ድርጅት የተዘጋጀ የአርሶ አደሮችና የባለሙያዎች የመስክ ምልከታ ፕሮግራም ተካሂዷል። አንተነ ፍቃዱ ተጨማሪውን ይዞታል። ይኸው የአፈር ማዳበሪያ አምራች ድርጅት የሆነው ጥሁር ባዮቴክ ኃላፊነቱ የተወሰነ የግል ማህበር በጠሎ ወረዳ ጉታ ቀበሌ የባዮቴክ ማዳበሪያና ሌሎችን በማለያየት የዘራውን የስንዴ ምርት ከጠሎ፣ አዲዮ፣ ጨታና ዴቻ ወረዳዎች የተውጣጡ አርሶ አደሮችና ባለሙያዎች የመስክ ምልከታ አካሂደዋል። በፕሮግራሙ የተገኙ የጠሎ ወረዳ ዋና አስተዳዳሪ አቶ አተርስ እሸታቸው አጎራባች ወረዳዎች የተለያዩ የሰብልና የፍራፍሬ ምርቶችን እስከ ማዕከላዊ ገበያ በማቅረብ የራሳቸውን ድርሻ ሲወጡ የቆዩ መሆናቸውን ገልጸው የምግብ ዋስትናን ለማረጋገጥ የቴክኖሎጂ አጠቃቀማችንን ማዘመን ይገባናል ብለዋል። አቶ አተርስ ያክለውም የጥሁር ባዮቴክ ቴክኖሎጂ ማዳበሪያና የቴክኖሎጂ አጠቃቀምን በሁሉም አካባቢዎች በማስፋፋት የመሬት አሲዳማነትን በመከላከል ምርትና ምርታማነትን ማሳደግ እንደሚገባም ጠቁመዋል። የአርሶ አደሮች የግብርና ስራ ውጤታማ እንዲሆን የቴክኖሎጂ አጠቃቀምን በማስፋት በወረዳው የሰርቶ ማሳያ ጣቢያ በማዘጋጀት ጥረት እያደረገ የሚገኘውን ያው የአፈር ማዳበሪያ አምራች ድርጅት ጥሁር ባዮቴክ ኃላፊነቱ የተወሰነ የግል ማህበርን ዋና አስተዳዳሪው አመስግነዋል። የጥሁር ባዮቴክ ስራ ሂደት አስተባባሪ የሆኑት አቶ ሙሉቀን ሙላቱ በጉብኝቱ ወቅት እንደተናገሩት በጉብኝቱ የታየው የስንዴ ምርት በአራት አይነት መደቦች ማለትም ማዳበሪያ ያልገባበት የጥሁር ባዮቴክ ምርት የሆነውን የተፈጥሮ ህያው ማዳበሪያ በመጠቀም የተመረተ የጥሁር ባዮቴክ ማዳበሪያና የኬሚካል ቅይጥ በመጠቀምና የኬሚካል ማዳበሪያ ብቻ በመጠቀም የተሰራ መሆኑን ከነ ልዩነቱ አብራርተዋል። ከዚህም ከፍተኛ ልዩነት መታየቱን የገለጹት አቶ ሙሉቀን የጥሁር ባዮቴክ ማዳበሪያ እና የኬሚካል ቅይጥ ምርትና ምርታማነትን በመጨመር ቀዳሚና ተመራጭ እንደሆነም አብራርተዋል። እንዲሁም የጥሁር ተፈጥሯዊ ማዳበሪያ በአሲድ የተጠቁ አፈርን ለማከምና መሬቱ የተሻለ ምርት እንዲሰጥ ያደርጋል ሲሉ ጠቁመዋል። በማስቀጠል በአቶ ሰላሙ ሰጋሮ እየለማ ያለው የስንዴ ማሳ የጉብኝት አካል ሆነዋል። ይህ ማሳ በአጠቃላይ ከ10 ሄክታር በላይ ሲሆን ማሳውን የጎበኙት ባለድርሻ አካላትና ከአጎራባች ወረዳ የተውጣጡ አርሶ አደሮች ከጉብኝቱ አስተማሪና የሚያበረታታ ልምድ እንዳገኙም ተናግረዋል። ባገኙት ልምድም ታች ወርደው በመስራት የምግብ ዋስትናን ለማረጋገጥ የድርሻቸውን የሚወጡ መሆናቸውንም አሳስበዋል። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ጤና ቢሮ የእናቶች ሕፃናትና ወጣቶች ጤናና ስርዓተ ምግብ ዳይሬክቶሬት የ2016 በጀት ዓመትና የ2017 ሩብ ዓመት አፈጻጸም ግምገማ በቦንጋ ከተማ አካሂደዋል። በግምገማው ነፍሰ ጡር እናቶች ስርዓተ ምግብ ልየታና ሌሎች ጉዳዮች ላይ ከሚመለከታቸው አካላት ጋር መክረዋል። ምረት ማሞ ተጨማሪ አላት። ክልሉ በ2016 ዓመተ ምህረት በጤናው ዘርፍ በይበልጥም ደግሞ ነፍሰ ጡርና አጥቢ እናቶች ስርዓተ ምግብ ልየታ ክትባት ጀምሮ ያቋረጡ የህፃናት ሞትና ህመም መቀነስ ላይ የተሰሩ ስራዎችን ገምግመዋል። በዚህም ውጤታማ የሆኑ ዞኖችና ወረዳዎች ጥቂት በመሆናቸው ጥሩ ውጤት ያላስመዘገቡ በቀጣይ መሻሻል እንዳለባቸውና ክልሉም ደግሞ ትኩረት ሰጥቶ ክትትልና ድጋፍ እንደሚያደርግ ከመድረኩ ለመረዳት ችለናል። ነፍሰ ጡርና አጥቢ እናቶች እንዲሁም የህፃናት ክትባትና ስርዓተ ምግብ ልየታ ላይ ያነጋገርናቸው የክልልና የዞን አመራሮች ተከታዩን ሀሳብ ሰንዝረዋል።
ተናግረዋል። የአንድን እናትና ህፃን ጤናን ለማስጠበቅ መጀመሪያ አገልግሎቱ መጀመሪያ ያለበት እናቶች በሚፈልጉት ቤተሰብ ልክ ለቤተሰብ ማፍራት ዝግጁ እስከመሆኑ ድረስ ተገቢውን የቤተሰብ እቅድ አገልግሎት ማግኘት አለባቸው። በዛው ልክ እያንዳንዱ ጤና ተቋማት ነፃ የሆነ አገልግሎት ነው። የቤተሰብ እቅድ አገልግሎትን በየደረጃው ለአንድ እናት በሚያስፈልገው በጤና ልክ ምን አይነቱ ነው የሚያስፈልገው ሙሉ የተለያዩ የቤተሰብ እቅድ አገልግሎት አይነቶች አሉ። ያንን እያቀረበ እናቶች እንዲጠቀሙ ማድረግና ጤናቸውን መጠበቅ ነው። ከዛ ባለፍ ደግሞ አንድ እናት እየተጠቀመች ልጅ ማፍራት አለብኝ ቤተሰብ መጨመር አለብኝ ብላ አቅዳ ስትገባ ያቺ እናት ወደ ነፍሰ ጡር ከሆነችበት ወይም ከጸነሰችበት ጊዜ ጀምሮ የቅድመ ወሊድ አገልግሎት ላይ ትገባለች። ከቤተሰብ እቅድ አገልግሎት ቅድመ ወሊድ አገልግሎት ደግሞ በአሁኑ ሰዓት እኛ ትኩረት አድርገን እየሰጠን ያለ ነው። በተለይ አንድ እናት ነፍሰ ጡር መሆኗን ጽንስ መጸነሷን ካወቀች እስከ 12ኛው ሳምንት ድረስ ባለሙያ ማማከር መቻል አለባት። ምክንያቱም እነዚህ የመጀመሪያዎቹ 12 ሳምንታት ጽንሱ ገና እያደገበት የተለያዩ አካላት የሚፈጠሩበት ወቅቶች ስለሆኑ ብዙ ምርመራዎች ያስፈልጉታል። እዚህ ኦልሬዲ ልጁ ወይ እናትየው ጽንሱ ከተቋቋመበት 16 ሳምንት ወይንም ከ3 ወር ካለፈ አካላቶች እያደጉ ያሉበት ነገሮች ስለሆኑ ብዙ የተለያዩ ነገሮች ነው። መጀመሪያ በተቻለ መጠን በመጀመሪያዎቹ 12 ሳምንታት ውስጥ የተለያዩ ምርመራዎች አሉ። ስለ እናቷ ጤንነት እቺ እናት ጽንስ መሸከም ትችላለች አትችልም፣ የጸነሰችው ልጅ ጤነኛ ነው አይደለም፣ እነዚህም በሙሉ ለማካተት ሙሉ ምርመራዎች አሉ። የኤችአይቪ ምርመራ፣ የሄፓታይተስ ምርመራ፣ የእናትዮ ደም ግፊቱ፣ የእናትዮ ደም አይነት ብዙ ምርመራዎች የሚካሄዱ አሉ። ያንን ለማድረግ የኛ ጤና ኤክስቴንሽኖች ታች ቀበሌ ላይ ያሉት በልማት ቡድን ደረጃ አንድ እናት ቤተሰብ እቅድ አገልግሎት የምትጠቀም ማናት፣ ከዛ ደግሞ በቤተሰብ ለማፍራት ለመጨመር ፈልጋ የጸነሰች ማናት የሚለው ልማት ቡድን መሪዋ ለጤና ኤክስቴንሽኗ መረጃ ታደርሳለች። ጤና ኤክስቴንሽኗ ያችን እናት መዝግባ የመጀመሪያውን ምርመራ ወይም ኤንሲ1 ወይ የመጀመሪያ ዙር የቅድመ ወሊድ ምርመራ የሚባለው ጤና ጣቢያ ወይም ሆስፒታል አቅራቢያ ባለው ሄዳ ሙሉ ምርመራዎችን እንድታደርግ ይደረጋል። ይህን ስንመለከት እንግዲህ የእናት ማለት ሀገር ማለት ናት። እናት ማለት ቤት ማለት ናት፣ ተቋም ናት ማለት ይቻላል። ስለዚህ ስለ እናት ጉዳይ ነው አሁን በሰፊው የተነጋገርን ያለ ነው። ይህን ስንል የእናቶችን ሞት ለመቀነስ የእናቶችን ሕመምን ለመቀነስ መንግስት ሰፊ አቅጣጫ ሰጥቶ ወይም ፖሊሲ አበጅቶ ስራ እየሰራ ያለበት ሁኔታ አለ። የቤተሰብ ምጣኔ አገልግሎት አንዱ አገልግሎት ነው። ቅድመ ወሊድ አገልግሎቶች ከ1 እስከ 8 ያሉ አሉ። ወሊድ አገልግሎት፣ ድህረ ወሊድ አገልግሎት፣ ከወለደች በኋላ ደግሞ የሚሰጠው የቤተሰብ ምጣኔ አገልግሎትም አለ። ህፃናት ከተወለዱ በኋላ ደግሞ የሚሰጣቸው እንክብካቤዎች አሉ፣ ወሊድን ጨምሮ። እነዚህ ሁሉ በእናቶችና ህፃናት የሚሰጡ አገልግሎቶች ናቸው። የቅድመ ወሊድ አገልግሎትን በተመለከተ እንደ ዞናችን ተደራሽነት ምንም ችግር የለውም፣ በጥሩ ሁኔታ ደርሷል። ከ95% በላይ ተደራሽነት ወይም የመጀመሪያ ዙር እናቶችን ማግኘት ስራዎችን ሰርተናል። ነገር ግን ጥራት የምንለው በጥራት ለእናቶች አገልግሎት ተሰጠ፣ ቅድመ ወሊድ አገልግሎት ተሰጠ የሚባለው ቢያንስ አንደኛ ዙር የጀመረች እናት እስከ 4ኛ ዙር እስከ 8ኛ ዙር መሄድ መቻል አለባት። እዚህ ላይ ትልቅ ክፍተት አለን። ለምሳሌ እስከ 8 ለመድረስ እናቶች ቀድሞ መለየት አለባቸው። ቢያንስ እርግዝናቸውን ባወቁ በ12 ሳምንት ወይም 3 ወራት ውስጥ ቅድመ ወሊድ አገልግሎት መጀመር መቻል አለባቸው። በዛን ልክ ከጀመሩ ነው እስከ 8 በጣም መምጣት የሚችሉት። እንደ ዞናችን ተጨባጭ ሁኔታ አንደኛ ዙር ቅድመ ወሊድ 95-96 ሆኖ 4ኛ ዙር ወደ 70 ቤት ይሆናል። 8ኛ ዙር ደግሞ ወደ 30-40% የሚሆንበት ሁኔታ አለ። ትልቁ ችግር ቀድሞ እናቶችን አለመለየት ነው። ታች ያሉት ጤና ኤክስቴንሽኖች፣ ታች ያሉት የልማት ህብረት፣ የሴቶች የልማት ህብረት በደንብ ተለይቶ በአንድ ለ30 አደረጃጀት እናቶችን ለይቶ ወደ ማቆያ እንዲመጡ ወደ ቅድመ ወሊድ እንዲመጡ የማድረጉ ስራ ላይ ክፍተቶች አሉ። ይህን እንግዲህ ለማስተካከል ባለፈው በጀት ዓመት ለጤና ኤክስቴንሽኖች ክልል አቀፍ ንቅናቄ ተካሂዷል። ስልጠናና ግምገማ ተካሂዷል። በዚህም መሰረት እንደ ዞናችን ተጨባጭ ሁኔታ ሁሉም መዋቅሮች ላይ ክልሉ የጀመረውን የግምገማ ነክ ስልጠናን እስከታች አውርደናል። በተቻለ መጠን እናቶች ወደ ጤና ተቋም መውለድ አለባቸው። በማኔጅ በማድረግ በምንችለው መቆጣጠር በምንችላቸው ደም መፍሰስ አኳያን አብዛኞቹ እናቶች እየሞቱ ያሉት፣ ያን ደግሞ ጤና ተቋማት ከሆነ ደም ለሚያስፈልገው ደም በማቅረብ ያለአግባብ ደም እንዳይፈስ ክትትል በማድረግ የእናትንም የህፃንን ህይወት ማትረፍ ይቻላልና በዛ ልክ የእናቶች ወደ ጤና ተቋማት መጥቶ መውለድ አኳያ ጥሩ ለውጦች አሉ። ለዛም እየሆነ ያለው ብዙ ቦታዎች ተሞክሮ የሚሆኑ ጤና ጣቢያዎች ማቆያ
አዘጋጅቶ ማቆያ ደግሞ ከህብረተሰቡ 2 ብር ለ2 ነፍስ ተብሎ ደስ የሚል መፈክር ተዘጋጅቶ ገንዘብ የሚሰበሰበው እያንዳንዱ ህብረተሰብ ከገጠር 2 ብር ትንሽ ናት ተሰበሰበ ግን ያቺ ተሰብስባ ለእናቶች እንጨት ይገዛል መበያ የተለያዩ ነገሮች ተገዝተው እናቶች እየተጠቀሙበት ያለው ሂደቶች አሉ። በዛ አብዛኛው እናቶቹ ጤና ተቋማት ቆይተው አገልግሎት እያገኙበት አለ። ግን ከዛውም ብዙ ቦታዎች ገና ተደራሽ ያልሆኑ ጤና ተቋማት ውስጥ ያልወለዱ እናቶችን ወደ ጤና ተቋማት እንዲመጡ ቀጣይ የምንሰራቸው ሂደቶች አሉ። ከተወለደ በኋላ የሚሰጡ ለእናቶች የሚሰጥ እንክብካቤ አለ። ስርዓተ ምግብ ላይ የምንሰጣት የምክር አገልግሎት አለ። ለእናት የሚሰጥ የተለያዩ እንክብካቤዎች አሉ። ለጨቅላ ህፃናትም ከተወለደው ቀን ጀምሮ የሚሰጡ እንክብካቤዎች አሉ። ለምሳሌ ክትባት አንዱ ነው። ክትባት በአግባቡ ብዙ አይነት ክትባት ነው በአሁኑ ሰዓት እንደ ዞናችን እየተሰጠ ያለው። እንደ ዞን ብቻ ሳይሆን እንደ አገር አቀፍ ከብዙ በሽታዎች ይከላከላሉ ተብሎ ከ11 አይነት በሽታ በላይ ሊከላከሉ የሚችሉ ክትባቶችን ነው ለህፃናት የምንሰጠውና ይሄንን ከማድረስ አንጻር አንደኛ ዙር ከማድረስ አንጻር ችግር የለብንም። 95% እና ከዛ በላይ ደርሰናል። ትንሽ ተግዳሮት የሆነው 5% ወይም 10% የሚሆነውን እንዳናደርስ ያደረገው የአርብቶ አደር አካባቢ ወይም ጎባ አካባቢ ካልሆነ በስተቀር ሌሎች ወረዳዎች ላይ ብዙም ችግር ያለበት አይደለም። አርብቶ አደር አካባቢ እንግዲህ ምናልባት ሁላችንም እንደምናውቀው የመንገድ ችግር ያለበት ቦታ አለ። ጤና ኤክስቴንሽኖች ያው ተንቀሳቃሽ ማህበረሰባችን ስለሆኑ ጤና ኤክስቴንሽኖች እዛ ቁጭ ብሎ አይሰሩም። ወንዶች ጤና ኤክስቴንሽኖች ናቸው ያሉት። ማህበረሰቡ በተንቀሳቀሰ ቁጥር አብሮ ተንቀሳቅሶ ነው ስራ የሚሰሩትና በዛ የተወሰነ ፐርሰንት ተደራሽነት ላይ የቀረ አለ። ከዛ ውጭ ሌሎች ቦታዎች ላይ ክትባት ማድረስ ላይ ችግር የለውም። ግን ትልቁ ጥያቄ ጥራት ላይ ያለው ነገር ነው። ጥራቱን የጠበቀ ክትባት ለማህበረሰቡ ማድረስ። ጥራት ስንል ከክትባት መድኃኒት ማጓጓዝ አያያዝና ለትክክለኛ ህፃን ከመስጠት አንጻር ያለው ነገር ትንሽ ይቀረናል። ያ ማለት አቋራጭ ከበዛ አንደኛ ዙር ጀምሮ እስከ 3 ሰማ ድረስ ሁሉንም ክትባት ያልጨረሰ ህፃን ሲገኝ የሰጠነው አገልግሎት ጥራት የለውም ብለን ነው የምንወስደው። ስለዚህ የተወሰኑ አቋራጭ እንደ ዞናችን ተጨባጭ ሁኔታ 5% ማቋረጥ አለ። ፔንታ የሚባለውን 5 አይነት በሽታ ሊከላከል የሚችል ክትባትን ከጀመሩት ውስጥ 5%ዎቹ የሚሆኑ አቋርጧሉ። ወይ እናቶች አመጥቶ አላስከተቡም፣ ካልሆነ ሌላ ቦታ ሄዷሉ፣ ወይ የሆነ ሌላ ነገር ችግር አለ ማለት ነው። ስለዚህ ይህንን በአግባቡ ቀጣይ ይዘን ለቅመን የምንሰራቸው ነገሮች ይኖራሉ ብዬ አስባለሁ። የክትባት አገልግሎት ተደራሽነት አኳያ ጤና ኤክስቴንሽን ፕሮግራም ከተጀመረበት ጊዜ ጀምሮ ጥሩ እንትኖች ናቸው ያሉ። ምክንያቱም እያንዳንዱ ጤና ኤክስቴንሽን የት አካባቢ የት ልማት ቡድን የት ምን የማን ልጅ ክትባት እንዳልተከተበ ስለሚያውቁ ክትባት ተደራሽነቱ እየተሻሻለ ያለበት እና እኛ ጅማሮም ወይንም ተጠቃሚነትና ተደራሽነት የሚለው እንትኖች አሉ። ሁለቱም እንደ ክልላችን ጥሩ እንትኖች አሉ። ያንን ማስቀጠልና ሁሉም ህፃናት እንዲከተቡ ከማድረግ አኳያ አብዛኞቹ ክትባት ሽፋኖች 95% እና ከዛ በላይ ናቸው። ሙሉን በአንድ አመት ውስጥ ከማስጨረስ አኳያ በተለያዩ ቦታዎች ላይ መንጠባጠቦች እና ጤና ኬላ የራቅ ያለበት ከአንድ ጤና ኬላ ወደ ከልማት ቡድን ወደ ጤና ኬላ ቢያንስ ሰዓታትና ግማሽ ቀን የሚያስጉዟል። ያን ምክንያት ይዘው በአንድ አመት ውስጥ ከማስጨረስ አኳያ አንዳንድ ቦታዎች ውስንነት አለውና ወደ 85% 87% ነው ሙሉ በአንድ አመት ውስጥ ክትባት የጨረሱት ማለት ነው። እዚህ ብዙዎቹ 13% አካባቢ ያልጨረሱ ከአመት አመት እየተላለፉ ያሉ አሉ ማለት ነው። እነዚህም በተገቢው ከመልቀም አኳያ ደግሞ እንደ ሀገርም እንደ ክልልም ኢኒሼቲቭ አዲስ የፈጠርነው ምንድነው ምንም አይነት የዜሮ ዶዝ ወይም ክትባት ያልጀመሩ ህፃናትን ቤት ውስጥ ማቆየት የለብንም። ዜሮ ቶለራንስ በሚለው ተይዘው አሁን እየተሰራ ያለው ሂደቶች አሉ። ዜሮ ዶዝ የሚለው ቅድም እንትና ምንም ያልጀመሩ ዜሮ ዶዝ ወይም ምንም ያልወሰዱ እንላለን። ጀምሮ ያቋረጡት ደግሞ በአንድ አመት ሳይጨርሱ ቅድም ያልናቸው 12 አይነት ክትባቶች ውስጥ የተወሰኑትን ወስደው የተወሰኑ ያልወሰዱ እነሱም ሙሉ ተጠብቋል ማለት አይቻልም። እነዛ መውሰድ አለባቸው በሚለው እንደ ሀገር እስከ 5 አመት ያሉትን ህፃናቶች ባክ ተፈልጎ ክትባት ያልወሰዱትን ከተለያየ ከመዝገቡም ከሚሰጣቸው ካርድም ተፈትሾ ሙሉ ክትባት እየሰጠ በዚህም የመድኃኒት እጥረትን ለመቀነስ በአንዳንድ ዞኖች የተጀመሩ የማህበረሰብ ፋርማሲ ማቋቋም እንደሚያስፈልግም የክልል ጤና ቢሮ ኃላፊ አቶ ኢብራሂም ተማም ተናግረዋል። በመጨረሻም አቶ ኢብራሂም በከፋ ዞን የወባ ስርጭት ከጊዜ ወደ ጊዜ እየተባባሰ መምጣቱን የዞኑ ጤና መምሪያ ገለጸ። ህብረተሰቡ አሁንም አስፈላጊውን የጥንቃቄ መንገድ መከተል እንደሚገባው የመምሪያው ኃላፊ አቶ አክሊሉ አሰፋ አሳስበዋል። ዘገባው የደቡብ ሬዲዮና ቴሌቪዥን ቦንጋ ቅርንጫፍ ነው። ቤተልሔም መምሩ እንደሚከተለው ታቀርበዋለች።
በኢትዮጵያ በተለያዩ አካባቢዎች በተከሰተው የወባ በሽታ ስርጭት ጥቂት በማይባል ደረጃ በዜጎች ጤና ላይ ጉዳት ከማድረሱም በላይ የበርካቶችን ሕይወት ቀጥፏል። በተለይ እርጥበት አዘልና ሞቃት የአየር ንብረት ባላቸው አካባቢዎች የሞት አደጋ ስጋት አሁንም ከፍ ያለ መሆኑ ተገልጿል። በካፋ ዞን ከ2014 ዓመተ ምህረት ወዲህ በርካታ ሰዎች በወባ በሽታ መያዛቸውንና የስርጭት መጠኑም ከመደበኛ ጊዜው በተለየ ሁኔታ መታየቱን የካፋ ዞን ጤና መምሪያ ኃላፊ አቶ አክሊሉ አሰፋ ተናግረዋል። ከዚህ ቀደም በካፋ ዞን የወባ ስርጭት ሪፖርት ተመዝግቦባቸው በማይታወቁ ሳይለም ጌሻና ጠሎ ወረዳን ጨምሮ በ17 መዋቅሮች ተስፋፍተው ጉዳት እያደረሰ እንደሚገኝ ነው የተናገሩት። የበሽታውን ስርጭት ለመቀነስና የሞት መጠኑን ለመቀነስ በየደረጃው ካሉ ባለድርሻ አካላት ጋር ተደጋጋሚ የንቅናቄ ስራዎች እየተከናወኑ ቢሆንም ባሳለፍነው 2016 ዓመተ ምህረት ብቻ የተመዘገበው የታማሚዎች ቁጥር ከፍተኛ እንደሆነም አክለዋል። አስተያየት ሰጪዎች በበኩላቸው ለችግሩ መስፋፋት በመንግስት የጤና ተቋማት በቂ መድኃኒት አለመቅረቡን ጠቅሰው ቅሬታ አቅርበዋል። ለቅሬታቸው የመምሪያው ኃላፊ ይህ ችግር ከሰኔ ወር 2016 ዓመተ ምህረት በፊት ያለውን ጊዜ እንጂ አሁን ካለው ወቅታዊ ሁኔታ ጋር የሚገናኝ አይሆንም ብለዋል። ከቅርብ ወራት ወዲህ ከፌዴራል ጀምሮ በተሰጠው ትኩረት በቂ የመድኃኒት አቅርቦት መኖሩን ጠቁመው አሁን ባለው ሁኔታ ከጤና ኬላዎች ጀምሮ በሚገኙ የጤና ተቋማት የወባ በሽታ ምርመራ ማድረግ የሚቻልበት ሁኔታ ላይ ዞኑ እየሰራ በመሆኑ ህብረተሰቡ ፈጥኖ በመታከምና መድኃኒትም በሐኪም ትዕዛዝ በአግባቡ መጠቀም እንዳለባቸው አሳስበዋል። አጎበር ተደራሽ ባልሆነባቸው አካባቢዎችም በቀጣይ መምሪያው ትኩረት ሰጥቶ ይሰራልን ብለዋል። ቨርሚ ኮምፖስት አዘጋጅቶ በመጠቀም የአፈር አሲዳማነትን በመቀነስና ምርትና ምርታማነትን ለማሳደግ መሰራት እንደሚገባ የቢጣ ወረዳ ግብርና አካባቢ ጥበቃና ህብረት ስራ ልማት ጽሕፈት ቤት ገለጸ። ጽሕፈት ቤቱ በምግብ ስርዓት ማጠናከሪያ ፕሮግራም በተገኘ የበጀት ድጋፍ በአፈር ለምነት ማሻሻያ ላይ ያተኮረ የተግባር ስልጠና ለአርሶ አደሮች ሰጥቷል። ከወረዳው መንግስት ኮሚኒኬሽን ለተገኘው ዘገባ ብሩክታይት ብርሃኑ። በዕለቱም በካፋ ዞን ግብርና አካባቢ ጥበቃና ህብረት ስራ ልማት መምሪያ የአፈር ለምነት ማሻሻያ ቡድን መሪ አቶ ሙዲን አባገሮ ስልጠናውን በሰጡበት ወቅት እንደገለጹት ቨርሚ ኮምፖስት የተለያዩ ሊሰበሰቡ የሚችሉ ለአብነትም የሰብል ተረፈ ምርቶችን፣ አረሞችን እንዲሁም የከብቶችን ፍግ በመቀላቀልና በማበስበስ በትሎች አማካኝነት የሚሰራ የአፈር ማዳበሪያ መሆኑን ተናግረዋል። ይህ ማዳበሪያ የአፈርን ለምነት ከመጠበቅ አንጻር ከሌሎች የተፈጥሮና ሰው ሰራሽ ማዳበሪያዎች በእጅጉ የተሻለ መሆኑን የጠቆሙት ባለሙያው በስልጠናው ተሳታፊ የሆኑ አርሶ አደሮች ከተግባር ስልጠናው ባገኙት ግንዛቤ እንዲሁም የምግብ ስርዓት ማጠናከሪያ ፕሮግራም ኤፍኤስአርፒ በሚደረግላቸው ድጋፍ ይህንን የተፈጥሮ ማዳበሪያ የሆነውን ቨርሚ ኮምፖስት በማዘጋጀት ምርታማ ሊሆኑ እንደሚገባ አመላክተዋል። አቶ ሙዲን ከቨርሚ ኮምፖስት አዘገጃጀት ባለፈ የአፈርን አሲዳማነት መቀነስ የሚያስችሉ ስነ ዘዴዎች ዙሪያ ስልጠና ሰጥተዋል። በወረዳው የምግብ ስርዓት ማጠናከሪያ ፕሮግራም ኤፍኤስአርፒ አስተባባሪ የሆኑት አቶ ማሙ አንጊ ባስተላለፉት መልእክት አርሶ አደሮች የተፈጥሮ ማዳበሪያ ስለሆነ የቨርሚ ኮምፖስት አዘገጃጀት ባገኙት ክህሎት ወደ ተግባር እንቅስቃሴ በመግባት ተጠቃሚ ሊሆኑ እንደሚገባ ጠቁሞ በሂደቱም በየቀበሌው የሚገኙ የግብርና ባለሙያዎች ለአርሶ አደሮች ድጋፋዊ ክትትል በማድረግ የድርሻቸውን ሊወጡ እንደሚገባ አመላክተዋል። በወረዳው 4 ቀበሌዎች ማለትም ሸዳ፣ ዮዳ፣ ጋውቲና ዳቻ ቀበሌዎች ከእያንዳንዳቸው 5 አርሶ አደሮችን በመምረጥ ስልጠናውን እንዲወስዱ ሲደረግ በፕሮግራሙ የተመረጡ 20 አርሶ አደሮች ትል ገዝቶ ከማቅረብ ጀምሮ ይህንን የተፈጥሮ ማዳበሪያ ቨርሚ ኮምፖስት እንዲያዘጋጁ የሚያስችል እገዛ የሚያደርግ መሆኑን የጠቆሙት አቶ ማሞ በቀጣይ የእነዚህን አርሶ አደሮች ስራ የማስፋፋት ተግባር እንደሚከናወን ተናግረዋል። የስልጠናው ተሳታፊ አርሶ አደሮችም ስልጠናው በእጅጉ የሚጠቅማቸውና በአሁኑ ሰዓት እየታየ ያለውን የምርት መቀነስ ችግር የሚያቃልል በመሆኑ በፍጥነት ወደ ስራ እንደሚገቡ ጠቁሞ ይህንን ስልጠና ለሰጣቸው የወረዳው ግብርና አካባቢ ጥበቃና ህብረት ስራ ልማት ጽሕፈት ቤት እንዲሁም ለምግብ ስርዓት ማጠናከሪያ ፕሮግራም ኤፍኤስአርፒ ምስጋና አቅርበዋል። ክቡራን ተመልካቾቻችን ከከፋ ቴሌቪዥን ዜናዎቻችን የስካውኖቹ ነበሩ። ከዜናዎቹ ጋር ሰለሞን ኪዳኔ ነበርኩኝ። ስለ ቆይታችሁ እያመሰገንን ለስፖርት ዘገባዎች ባልደረባችን ብሩክታይት ብርሃኑ ትጠብቃችኋለች። በእኔ በኩል በዚህ ተሰናበትኩ። በያላችሁበት መልካም ጊዜ ይሁንላችሁ።